በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የእግዚአብሔር ቤተሰቦች እንዴት ቆያችሁ? እንኳን ለጾመ ፍልሰታ ጾም በሰላም አደረሳችሁ። ዛሬ በሚኖረን ቆይታ የምንነጋገረው እግዚአብሔር ለምንድን ነው የምንፈልገው? ያው በዚህ የጾመ ፍልሰታ ብዙ ሰው ሱባኤ ይገባል። እመቤታችንን ራሱ እግዚአብሔርን ሌላ የምንወዳቸውን ቅዱሳን በጸሎት ለመለመን የምናስበው እንዲሳካልን የመጨረሻው የአመቱ መጨረሻው ወር እንደመሆኑ ደግሞ ቀጣይ ያለው አመታችን በምንፈልገው መንገድ እንዲስተካከልልን በመፈለግ ብዙ ሰው እግዚአብሔርን በጸሎትና በሱባኤ ለመለመን ከሚጠቀምባቸው ጊዜያቶች አንዱና ዋነኛው በጣም ብዙዎቻችን የምንጠቀምበት ጾመ ፍልሰታ ወር ላይ ነው ያለነው ወይም የዚህ ጾም ላይ ነው የምንገኘውና እግዚአብሔር ለምንድን ነው የምንፈልገው ለሚለው ጥያቄ መልስ ሊሆነን የሚችል አንድ ትምህርት የማቴዎስ ወንጌል ምዕራፍ 5 ላይ የተጠቀሰ ትምህርት አለ። በእርግጥ ባይጠቀስም አባቶቻችን ሲተረጉሙ የተራራው ስብከት ተብሎ የሚጠቀሱት እነዚህ ሶስቱ ምዕራፎች የማቴዎስ ወንጌል ምዕራፍ 5 ምዕራፍ 6 እና ምዕራፍ 7ን ያካትታል። ታዲያ በዚህ የተራራው ስብከት በደብረ ዘይት ተራራ ላይ ሆኖ ክርስቶስ ቆሞ በሚያስተምርበት ጊዜ የአምስት ገበያ ያህል ህዝብ ተከትሎታል ብለው ያስተምራሉ። የአምስት ገበያ ህዝብ ማለት እንግዲህ አንድ የገበያ ህዝብ ምን ያህል ብዙ ሊሆን እንደሚችል ትገምታላችሁ። ስለዚህ አንድ የገበያ ህዝብ 5 ጊዜ እጥፍ ሲሆን ማለት ነው በጣም ብዙ ህዝብ ተከትሎታል። እነዚህ የተከተሉት ህዝቦች ግን ክርስቶስን ስለ 5 ምክንያት ነው የተከተሉት ብለው ያስተምራሉ። የመጀመሪያው ስለ ምግብና ስለ መጠጥ ብለው ተከትለውታል ይላሉ። ሁለተኛው ደግሞ ተአምራቱን ፍለጋ ከሱ ፈውስን ፈልገው በስጋ ደዌ ታመው ከሱ ተአምራቱንና የእጁን ተአምራት ብቻ ፈልገው የመጡ ሰዎች ነበሩ። ሶስተኛው እንደነ ፈሪሳውያን አይሁዳን የመሳሰሉ ከትምህርቱ ላይ ስህተትን ብቻ ፈልገው ደግሞ የተከተሉት ሰዎች ነበሩ። አራተኛው ላይ መልኩን ለማየት ማን ነው ይሄ ዝነኛ ብለው ለማየት የተከተሉ ሰዎች አሉ። አምስተኛውና ዋነኞቹ ትክክለኛውን ቃሉን ለመስማት ትምህርቱን ለመማርና የምርም በዋለበት ለማዋል ባደረበት ለማደር ብለው የተከተሉ ሰዎች ነበሩ። የመጀመሪያዎቹ ስለ ምግብና ስለ መጠጥ የተከተሉበት ምክንያት ከዛ በፊት ታስታውሱ ከሆነ ክርስቶስ ህዝቡን እንዲያሰናብት ሐዋርያቱ ከነገሩት በኋላ በእጃቸው ያለው ምንድነው ብሎ ጠይቋቸው ነበር። ያን ጊዜ 5 እንጀራና 2 ዓሣ ብቻ ነው ያለን ብለው ከነገሩት በኋላ አበርክቶ ያን ሁሉ ህዝብ ካበላ በኋላ 12 መሶብ ተርፎ እስኪነሳ ድረስ እንዳጠገባቸው ታውቃላችሁ። ያንን ያየ ህዝብ ይገርማቸዋል ክርስቶስን ለማንገስ አስቦ ነበር። እንግዲህ ክርስቶስ ሊሰቅሉ ሲመጡ ያልሸሸው ክርስቶስ ሊያነግሱ ሲመጣ ግን የሸሸቱት አምላክ ነውና በነፃ ምግብ የሚሰጠን ከሌለ ያበረከተ የሚያጠግበን ንጉስማ እንፈልጋለን ብለው ነበርና ከነዚህ ሁሉ ሰዎች እነዚህ ህዝቦች ግን ይፈልጉት የነበረው ለጥቅማቸው ስለሚያበላቸው ስለሚያጠጣቸው ሰዎች ለዛ ምክንያት ነበረ ክርስቶስን የተከተሉት። እኛ እግዚአብሔር ለምንድን ነው የምንፈልገው? ብዙዎቻችን በዚህ ጸሎት በዚህ ሱባኤ እግዚአብሔር የምንለምነው በጣም ቁሳዊ የሆነ ውጫዊ የሆነ ነገር ነው። ይሄንን አድርግልኝ፣ ይሄን አሟላልኝ፣ ወይ መኪና ወይ ቤት፣ በጣም ብዙ ነገር እንጠይቋለን፣ ንብረት እንጠይቋለን። ቤተሰቦቻችን ዌልዚ እንዲያደርግልን ቀጣይ አመት በዚህ ጊዜ ያታሻግረን እንላለን እና በብዙ ዓለማዊ የሆኑ ቁሳዊ ነገሮችን ለመጠየቅ እግዚአብሔር እንፈልገዋለን። እግዚአብሔር ለጥቅማችን ብቻ እንደምንፈልገው ማረጋገጫው ሊጠቅመን የሚችል ወይም ደግሞ የምንፈልገውን ነገር ባያሳካልን እሱ ላይ እንዴት ሪያክት እንደምናደርግ ሁላችንም እናውቃለንና ራሳችንን እንጀራ ልጅ ነው የምንቆጥረው። ለሌላው አርገህልኝ ለምን ለኔ አላረክም እንላለን። በጣም ብዙ ሰው ከሃይማኖት መንገድ የወጣው በሚያሳልፈው መከራና ባለበት እጦት ምክንያት እግዚአብሔር አልረዳኝም ብሎ ስለሚያስብ ነው። ስለዚህ እግዚአብሔር የሚፈልገው ለሀብትና ለንብረት ለጥቅሙ ብቻ ነው ማለት ነው። እግዚአብሔርን የሚከተል ሰው እግዚአብሔርን የሚፈልገው ሰው ለመብልና ለመጠጥ ብቻ ከሆነ ትክክለኛው መንገድ ላይ አይደለም ያለው። ይሄንን ጾም የምንጠቀመው ይሄንን ጾም ላይ እነዚህ ፍልሰታ ላይ መተን እመቤታችን የምንጠይቃት ብቸኛው ነገር ቁሳዊና ዓለማዊ ነገር ከሆነ ልክ አይደለም። ስለዚህ ከመጀመሪያዎቹ የምንመደብ ሰዎች ደግሞ አለን። በእርግጠኝነት አሁን ከነገርኳችሁ ከአምስቱ ምክንያቶች ውስጥ ራሳችን ቢያንስ አንደኛው ላይ እናገኘዋለን። ሁለተኛው ተአምራቱን ፍለጋ የመጡ ሰዎች ነበሩ። ታውቃላችሁ የኛ ቤተክርስቲያን እንግዲህ ኦርቶዶክሳውያን የፈውስ ችግር ያለብን ሰዎች አይደለም። ብዙ ገዳማት ብዙ የሚፈውሱ ጸበሎች ያሉባት በፈውስ እጅግ በጣም ባለጸጋ ሀብታም የሆነች ቤተክርስቲያን ያለች። በጣም ብዙ ሰው ግን የሚፈልጋትም ለፈውሷን ብቻ ነው። የመጀመሪያዎቹ ያው የስጋ ደዌ ያለባቸው የታመሙ ሰዎች ነው። ሰው ለምን ጤነኛ መሆን መፈለግ የለበትም ወይ ካላችሁኝ ያለበት፣ ግን ጤነኛ ለመሆን ብቻ አይደለም እመቤታችን መፈለግ ያለበት ወይ ቤተክርስቲያን መመላለስ ያለበት እግዚአብሔር መፈለግ ያለበት ጤነኛ እንዲያረጋው ከስጋዊ ደዌ እንዲፈውሰው ብቻ አይደለም እግዚአብሔር መከተል ያለበት። እና ብዙ ጊዜ የጸበል ወሬ የሚወድ ሰው አለ፣ ያጋንንት ወሬ የሚወድ ሰው አለ፣ አይነ ጥላ ቡዳ ምናምን የሚል ሰው አለ። ቤተክርስቲያን ትምህርትን የማይማር ስለ አጋንንት ግን ይሄ ዲሞሎጂ የሚባለውን ያጋንንት ትምህርትን ነገር አጋንንትን ግን ቁጭ ብሎ የሚማር ሰው ደግሞ አለ።
ቤተክርስቲያን የጠራችን ለዚህ አይደለም። ስጋዊ ድህነት ወይም ደግሞ ከስጋ በሽታ መዳን መሰረታዊ ነገር ነው ብላ አታስተምርም። ሰው በሽተኛም ሆኖ ያልጋ ቁራኛም ሆኖ እግዚአብሔር ማምለክ አለበት፣ ኦርቶዶክስ መሆን አለበት። ግዴታ ቤተክርስቲያንን ለመከተልና በሷ ውስጥ ለመኖር ጤነኛ መሆን አለበት ማለት አይደለም። ይሄ ማለት የሚታመሙ ሰዎችና ጸበል የሚንከራቱ ሰዎች እየናቅን ወይም ነው ቤተክርስቲያን የምትፈልገው ለዚህ ብቻ ነው ያልን አይደለም። ግን ካስተዋላችሁ ሃይማኖት የቀየሩ ሰዎች ብዙ ጊዜ ምን ይላሉ? ብዙ ጸበል ያለበት ብዙ ገዳም ዞሬ አልተፈወስኩም፣ አሁን እዚህ ስመጣ ግን ተፈወስኩ ይላሉ። ሰው ከዚህ ቤተክርስቲያን ለመውጣት እንደ ምክንያት አድርገው የሚጠቅሱት ምክንያታቸው ምንድነው? ስጋዊ ድህነት አላገኘውም እዚህ ቤተክርስቲያን ላይ ነው፣ አልፈወሰችኝም፣ ወይም በጸበሉ በታምራቱ እግዚአብሔርን ፈለጉት እሱ ደግሞ አላረገልኝም ብለው ነው እግዚአብሔርን ትተው የሚወጡትና ለታምራት ብቻ ለፈውስ ብቻ ደግሞ ቤተክርስቲያን የምንመላለስ ሰዎች አሉ። ቅዳሴውን አቋርጦ ወደ ጸበል የሚሄድ ሰው አለ። ስለ ቤተክርስቲያኗ ምንም አያውቅም፣ የጸበል ስርዓቱን ግን በደንብ ያውቀዋል። እና እንደዚህ ነገር ላይ ትኩረት የምናደርግ ከሆነ እመቤታችንም ታዝንብናለች። እሷን የምንፈልጋት እንድትፈውሰን እንድትዳብሰን ብቻ ከሆነ አሁንም ደግሜ እነግራችኋለሁ ብቻ ከሆነ ስለሱ ልንፈልጋቸው ይገባል። መጸለይ ያለብን ስለ ጤናችን ስለ ህመማችን መጸለይ ያለብን፣ ስለ ታመሙ ሰዎች መጸለይ ያለብን። ግን ባያድኑትም እግዚአብሔር አለ ማለት ከበሽታችን ባንድን እመቤታችንም አለች፣ ትታመናለች፣ ፈውሷም አለ፣ ቤተክርስቲያንም አለች። ይህንን ማሰብ ስለሚያስፈልግ ነው። ሶስተኛው እንደ አይሁዳን ደግሞ ስተት ፍለጋ ብቻ ብሎ ቤተክርስቲያን ይመጣ ሰው አለ። አሁን በገዳማዊ ስርዓት ውስጥ ገዳም ውስጥ ያለን ሰዎች ሱባኤ የገባን ሰዎች የራሳችን ስተት ከማረም ይልቅ የሰው ስተት የሚጎላብን ሰዎች ቤተ መቅደስ ላይ አሁን እንደዚህ ይደረጋል፣ አሁን እንደዚህ ይለበሳል፣ ጥፍሯን አታዩም፣ አለባበሷን አታዩም እያለ የሰው ስተት ላይ ብቻ ትኩረት የሚያደርግ ሰው። አሁን እኮ እንደ ድሮ ካህን የለም፣ እንደ ድሮ ዲያቆን የለም፣ ቅዳሴማ ድሮ ነበር፣ ማህሌትማ ሰዓታትማ ድሮ ነበር እያለ ካለው በረከት ላይ ከመካፈል ይልቅ በጾመ ፍልሰታ የሚያገኘውን በረከት ከመውሰድና እሱን ይዞ ቤቱ ከመግባት ይልቅ ስህተትን ብቻ እየፈለገ ቤተክርስቲያኗ ላይ ያለውን የስርዓት ስህተት ማንኛውም ስህተት ብቻ እየፈለገ ራሱን በዚህ ስህተት የሚያጠገብ ሰው አለ። ብዙዎቻችን ደግሞ እንደዚህ ነው፣ ፎልት ፋይንደር ነን አብዛኞቻችንና ስህተትን ፍለጋ ስህተትን ብቻ ለማየት ብሎ ቤተክርስቲያን የሚመጣ ሰው አለ። አራተኛው ውበቱን መልኩን ለማየት ክርስቶስን የተከተሉትን ሰዎች ደግሞ ይመስላሉ። እነዚህ ሰዎች ደግሞ ድባብ ደስ የሚላቸው ይሄ ጉባኤ፣ ዝማሬው፣ ቅዳሴው ደስ ይላቸዋል ግን አይቆሩም። ማህሌቱ ደስ ይላቸዋል ግን አያስቀድሱም። ልክ እንደዚህ በቃ እና ጭብጨባው፣ ከበሮ፣ ዲኮሩ፣ ማማሩ፣ ንግስ። አሁን በጣም አብዛኛው ክርስቲያን የንግስ ክርስቲያን ነውና ጾመ ፍልሰታንም በትክክል እግዚአብሔር ለመለመንና ነፍሳችን ለመመለስ ሳይሆን በጾመ ፍልሰታ ላይ የምናሳልፋቸውን ደስ የሚሉ ጊዜያቶች ብቻ ፈልጎ ይመጣሷል። አዳሩን ቆሎ በሶ መጠጣቱን በቃ ሌሊት ቤተክርስቲያን ገብቶ መውጣቱን ጥሩ ጊዜ ነው የምናሳልፈው ይባላል። የፍልሰታ ትዝታ ይባላል። ግን በፍልሰታ ትዝታ ውስጥ የጌታን ስጋና ደም መቀበል የለም። አብዛኛው ህይወት ላይ አብዛኛው ሰው የነፍሱን በሽታ ታክሞ አይደለም የሚሄደው፣ ወይ ደግሞ የኃጢአት ሱሱን ትቶ አራክፎ ትቶ የሚሄድ ፍላጎት ኖሮት አይደለም የሚመጣው፣ ድባቡን ፍለጋ ወይ ደግሞ ፍልሰታን የሚፈልጋት በፍልሰታ ጊዜ በልጅነቱና ከጓደኞቹ ወይ ከቤተሰቦቹ ጋር የሚያሳልፈው ጊዜ ደስ ስለሚለው ብቻ ነው የሚመጣው እና ደስ ስለሚለው ብቻ ቤተክርስቲያን ይመጣ ሰዋል። የቤተክርስቲያን ውበቷ ብቻ የሚያስደስተው ሰዋል። ከዚህ መሀልም እኛ ያለን እና የመጨረሻው ደግሞ ቃሉን ትምህርቱን ፈልጎ የሚመጡ ሰዎች ናቸው። እነዚህ ደግሞ መልካም መሬት ተብሎ ከተጠቀሱት መልካም ነፍሶች ተብሎ ከተጠቀሱት እኛም ልንሆን ከሚገባን አንዱ ነውና እግዚአብሔርን ለምንድን ነው የምንፈልገው? ከነዚህ ከአምስቱ ምክንያቶች በእውነት እግዚአብሔርን እየፈለኩት ያለሁት ለጥቅሜ ነው ወይስ ስጋዊ ድነት እንዲሰጠኝ ነው? ወይስ ዝም ብዬ ስህተት ፍለጋ ነው የምመጣው? ወይስ እንዲሁ ዝም ብዬ ደስ ስለሚለኝ ነው የምመጣው? ወይስ እግዚአብሔርን የምርን ፈልጌ ነው የምመጣው? አሁን ጌታ ሆይ እፈልግሃለሁ፣ አሁን ይሄንን ቃል ብለህ ነው እናውቃለን። እግዚአብሔርን ከምራችን ፈልገ ነው እናውቃለን። እመቤታችን ምን ፈልጋት ለምንድን ነው? እመቤታችን መጠየቅ ከነበረብን በዚህ ጾመ ፍልሰታ መጠየቅ ከነበረብን መጠየቅ ያለብን ልጇን ነው። ምክንያቱም እሷ ከልጇ በላይ የምትቀርበው ሌላ ማንም ስለሌለ ማለት ነውና ልጇን ብንጠይቃት ልጇን ትሰጠናለች። ልጇ ያለው ደግሞ ኢየሱስ ክርስቶስ ያለው ወልድ ያለው ሕይወት አለው ተብሏል። ክርስቶስ ያለው የዘላለም ሕይወት አለው ተብሏል። እግዚአብሔር ያለው ሁሉ ስላለው ማለት ነውና በማይረቡ ዝገት በሚያጠፋው ንብረት ፍለጋ ብቻ ብዙ የዘላለም በረከት የዘላለም ሕይወት ማግኘት የምንችልባትን ይቺን ጾም አናባክናት ነው የምለው። እግዚአብሔርን ከምራችን ከልባችን እመቤታችንም ደግሞ በዚህ ጾመ ፍልሰታ ኪዳነ ምሕረትን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስጋና ደም እንድንቀበል ንስሐ እንድንገባ ወደ ቀደመው ኃጢአታችን እንዳንመለስ በዚህ ጊዜ ይህንን ዓመት አታሻግሪኝ ሳይሆን በዚህ ልቤ በዚህ ሕይወቴ በዚህ ሰውነቴ አታሻግሪኝ ያልን ምን ጠይቅበት ጾም ሊሆን ይገባል። በጾመ ፍልሰታ ከድባቡ ከጉባኤው እንዲሁ ዝም ብለን ከምናስበውና እንዲሆንልን ከምንመኘው ነገር ሁሉ ትንሽ እንኳን ወደ ኋላ ብለን ራሱ እግዚአብሔርን መለመን ራሱ እግዚአብሔርን መጠየቅ ትልቅ በረከት ያሰጣል። ስለዚህ ይህንን ጾም እግዚአብሔርን በመፈለግ እንድናሳልፈው መልእክት አስተላልፋለሁ። መልካም ጾመ ፍልሰታ ይሆንላችሁ።